በዚህ ቪዲዮ የምንመለከተው ባትሪ ለመለዋወጥ ባትሪ ልውውጥ ጣቢያ ከሄድን በኋላ ምን እንደምናደርግ እና ባትሪ ከቀየርን በኋላ የባትሪ መረጃዎቹን የት እንደምናገኝ ነው። የባትሪ ልውውጥ ጣቢያ ባትሪ ለመቀየር ከሄድን በኋላ ባትሪ ለምንቀይርለት ሰው የራሳችንን QR ኮድ ይህንን ነክተን ስካን እናደርገዋለን። ከዛ በኋላ ባትሪ ተቀይሮ እስኪያልቅልን እንጠብቃለን። ባትሪ ልውውጡ ሲያልቅ ስልካችን ላይ your vehicle battery has been started የሚለውን ማሳያ ስልካችን ላይ ይገባል። current battery የሚለውን አሁን ያለንን ባትሪ ID እና የባትሪ ፐርሰንቴጅ ያሳየናል። አሁን የባትሪ መረጃዎችን በሁለት አማራጭ ማግኘት እንችላለን። ለአሁን current battery የሚለውን ተጭነን እንመልከት። your battery ሴክሽን ውስጥ ከገባን በኋላ ይህንን የምንመለከተው የባትሪ ፐርሰንቴጅ ነው። እርሱም 100% ነው። ከስር የምናየው ባትሪ ሄርዝ እና የሞተሩን ፍጥነት የሚያሳይ ነው። ከስር ባትሪ ስታተስ የሚለውን ሴክሽን ውስጥ የባትሪው ቴምፕሬቸር፣ ቮልቴጅ እና ከረንት የሚከተሉትን መመልከት እንችላለን። ከስር የምናየው መጨረሻው ባትሪ ከየት የባትሪ ልውውጥ ጣቢያ እንደወሰድን እና ቀኑን ነው የሚነግረን። እርሱም አዲሱ ገበያ ስቴሽን ነው። ይህ በቀይ የምንመለከተው ሪፖርት ባትሪ አስ ስቶልን የሚለው ድንገት ሞተራችን ቢሰረቅ ይህንን ነክተን ሪፖርት ማድረግ እንችላለን። ከዚያ በኋላ ሞተሩን መንዳት አይችልም። በዚህ መልኩ መጠቀም እንችላለን። ሌላኛው ደግሞ ከላይ የምናየው ሂስትሪ የሚለው ሴክሽን ነው። ይህንን ስንጫን የምንመለከተው ከዚህ በፊት የነበሩትን የባትሪ ልውውጥ ዝርዝሮችን ነው። አሁን እዚህ ላይ የምንመለከተው የባትሪ አይዲ የተቀየረበትን ቀን፣ የት ስቴሽን ባትሪው እንደተቀየረ፣ የፓኬጁ ስም ይነግረናል። በዚህ መልኩ የባትሪ መረጃዎችን ማየት እንችላለን።